ኢንትሮዳክሽን ላይ ብያቸዋለሁ። እዛ ጋም ትንሽ የሚሆን አንስቼዋለሁ። ማንኛውም በህይወታችሁ ለምታደርጉት ነገር ለምን የሚለውን ጥያቄ መጠየቅ እንዳታቁም። ለምንድን ነው ጠዋት ተነስቼ ወደ ስራ የምሄደው? ለምንድን ነው ጠዋት ተነስቼ ትምህርት ቤት ሄጄ የማነበው? ለምንድን ነው እዚህ ጋር እኔን ቁጭ ብዬ እናንተን ለማስተማር እናንተን እኔን ለማዳመጥ የተቀመጣችሁት? ሪዝኑን አንደርስታንድ ማድረግ የቻለ ሰው እንዴት ነው አቺቭ ማድረገው የሚለው መመለስ አይከብደውም። የፈለገ ዲፊካልቲ ቢመጣ እዚህ ውስጥ ኢምፕሪንትድ ነው አላማው። ለምን የሚለው ቶፒክ አእምሮ ውስጥ አለ። ዋይ ዱ ዊ ስተዲ ባዮሎጂ? ይሄ ጥያቄ በጣም ክሩሻል የሆነ ጥያቄ ነው። ለባዮሎጂ ብቻ አይደለም፣ ከዚህ በኋላ ላለው ህይወታችሁ በሞላ ለምን የሚለውን ጥያቄ መጠየቅ መቻል አለባችሁ። ጠዋት ተነስቶ አንድ አባታችሁ እናታችሁ ተነስተው ወደ ስራ ሲሄዱ እናንተ ሆፕፉሊ ስራ እየሰራችሁ ወደ ስራችሁ ስትሄዱ ሚኒንጉ አንደርስታንድ ካደረጋችሁ መነሳት አይከብድም። ተነስቶ ወደ ስራ መሄድ ችግር ጭንቀት አይሆንም። ምክንያቱም ሚኒንጉን ያልተረዳ ሰው ዝም ብሎ እንደ ተገራ ፈረስ ምንም ነገር አይ ወደዛ ወደዚህ ወደ ግራ ወደ ቀኝ የሚያይ አይደለም። ግን ለምን አንደርስታንድ ያደርገው ዋይ ለምንድን ነው የሚለውን መጠየቅ የቻለ ሰው አንሰር ያገኛል አይደለ? ጠይቁ ይሰጣችኋል። ለምን ዋይ የሚለውን ጥያቄ መጠየቅ የቻለ ካን ኦልሞስት ኦልዌይስ ቤር ዘ ሃው። ይሄን ኦልዌይስ ኢምፕሪንት አድርጉት አእምሯችሁ ውስጥ። እንዴት የሚለውን ነገር አንደርስታንድ ማድረግ ይችላል። ዋይ ዱ ዊ ስተዲ ባዮሎጂ። ይሄ ነው የዛሬው ቶፒካችን።